ሐሰተኛ የሕክምና የምስክር ወረቀት ስለመስጠት። ጤና ይስጥልን፣ ነገረ ፈቶች ነን። እንግዲህ በዛሬ ቪዲዮ ደግሞ ሐሰተኛ የሕክምና የምስክር ወረቀት መስጠት የወንጀል ኃላፊነት ሊያስከትል የሚችልበትን ሁኔታ በጥቂቱ እንመለከታለን ማለት ነው። በኢፌዴሪ የወንጀል ሕጋችን አንቀጽ 387 ስር በግልጽ እንደተመለከተው ሐሰተኛ የሕክምና የምስክር ወረቀት በሚል አርዕስት ስር ከዛው ላይ ከቁጥር 1 ስር እንደተመለከተው ማንኛውም የሕክምና ባለሙያ በማናቸውም የሕክምና ዘርፍ ስር ያለ እንዲሁም ደግሞ ይህንኑ ስልጣኑን በመጠቀም ለተቀባዩ የማይገባ ጥቅም ለመስጠት እንዲሁም ደግሞ ሌላ የማናቸውንም ሕጋዊ ጥቅም የሚጎዳ ሐሰተኛ የምስክር ወረቀት ጽፎ አዘጋጅቶ የሰጠ እንደሆነ በቀላል እስራት ወይም ደግሞ በመቀጮ ሊቀጣ እንደሚችል የኢፌዴሪ የወንጀል ሕጋችን አንቀጽ 387 ከቁጥር 1 ስር በግልጽ ያስቀምጥልናል። እንዲሁም ደግሞ የሙያውን በተመለከተ ከዚህ በፊት የተቀመጡት የተያያዥ የሆኑ የቅጣት እርከኖች ተፈጻሚነት እንደሚኖራቸው እንደ ነገሩ ከባድነት እንመለከታለን ማለት ነው። እንዲሁም ይኸው ሐሰተኛ የሕክምና የምስክር ወረቀት መስጠት የተከናወነው በስጦታ ወይም ደግሞ በስጦታ ተስፋ ወይም ደግሞ በሌላ በማናቸውም ጥቅም የሆነ እንደሆነ ይኸው ሐሰተኛ የተባለውን የሕክምና የምስክር ወረቀት የሰጠው የጤና ባለሙያ ከ10 ዓመት በማይበልጥ ጽኑ እስራትና ከ50 ሺህ ብር በማይበልጥ የገንዘብ መቀጮ ይቀጣል ሲል የፌዴሪ ሕጋችን አንቀጽ 387 ከቁጥር 2 ስር በግልጽ ያስቀምጥልናል። በተጨማሪም በተመሳሳይ አንቀጽ 387 ከቁጥር 3 ስር እንደተመለከተው ይኸው ሐሰተኛ የሕክምና የምስክር ወረቀት መስጠቱ የተከናወነው ከቁጥር 1 ስር ከላይ እንደጠቀስ ነው ለተቀባዩ የማይገባ ጥቅም ለመስጠት ወይም ደግሞ የሌላውን ሕጋዊ ጥቅም በሚጎዳ መልኩ የሆነ እንደሆነ እንዲሁም ደግሞ ይህንኑ ተግባር የፈጸመው የመንግስት ሰራተኛ ሆኖ ኦፊሴላዊ ስልጣኑን በመጠቀም የሆነ እንደሆነ ከ10 ዓመት በማይበልጥ ጽኑ እስራት ይቀጣል ሲል የኢፌዴሪ የወንጀል ሕጋችን አንቀጽ 387 ከቁጥር 3 ስር በግልጽ ያስቀምጣል ማለት ነው። እንዲሁም ድርጊቱ የተፈጸመው ወይም ደግሞ ይኸው ሐሰተኛ የሕክምና የምስክር ወረቀት መስጠቱ የተከናወነው በመንግስት ሰራተኛ ወይም ደግሞ የጤና ባለሙያው የመንግስት ሰራተኛ እንደሆነና ድርጊቱንም የፈጸመው ይህንኑ የኦፊሳላዊ ስልጣኑን በመጠቀም እንዲሁም በስጦታ ወይም ደግሞ በስጦታ ተስፋ ከላይ እንደተመለከትነው ከ387 ህዝባር 2 ከቁጥር 2 ስር እንደተመለከትነው በስጦታ ወይም ደግሞ በስጦታ ተስፋ ወይም ደግሞ በሌላ በማናቸውም ጥቅም መሰረት ያደረገ እንደሆነ ከ15 ዓመት በማይበልጥ ጽኑ እስራት እንዲሁም ደግሞ ከ100 ሺህ ብር በማይበልጥ መቀጮ ወይ ደግሞ የገንዘብ መቀጮ ይቀጣል ሲል የፌዴሪ ወንጀል ሕጋችን አንቀጽ 387 ከቁጥር 3 ስር በግልጽ ያስቀምጥልናል። ታዲያ እነዚህ ሁሉ የቅጣት እርከኖች ተፈጻሚነታቸው ለሕክምና ባለሙያው ብቻ ሳይሆን በዚሁ ሐሰተኛ የተባሉት የሕክምና የምስክር ወረቀቶች የሚቀበለው አካል ወይ ደግሞ ግለሰብ ላይም ተፈጻሚ እንደሚሆኑ የኢፌዴሪ የወንጀል ሕጋችን አንቀጽ 387 ከቁጥር 4 ስር በግልጽ ያስቀምጥልናል ማለት ነው። ስለዚህ ይህንን የወንጀል ድንጋጌ በግልጽ በመመልከት ይህንን የሕግ ድንጋጌ ከግምት ውስጥ በማስገባት ሐሰተኛ የሆነ የሕክምና የምስክር ወረቀት የምትሰጡ የጤና ባለሙያዎች እንዲሁም ደግሞ ይህንኑ ሐሰተኛ የሆነ የሕክምና የምስክር ወረቀት የምትቀበሉ ታካሚዎች ይህንን ሕግ ከግምት ውስጥ በማስገባት ከዚህ ድርጊታችሁ በመቆጠብ ከወንጀል ኃላፊነት ራሳችሁን ይጠብቁላለሁ። ይህንንና መሰል ጠቃሚ መረጃ እንዲደርሶት ፎሎ በማድረግ ቤተሰብ ይሁኑ። ቸር ሰንብቱ።